አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮቹ ደግሞ እንኳን ደህና ቆያችሁኝ እላለሁና ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ ላችኋለሁ ውዶቼ። ዛሬ እንዴት ተለመደው እንግዲህ እንደምታዩት በአዲስ ነገር ነው የመጣሁላችሁ ማለት ነው። ለኔ ደስ ያለኝ ነው ይዤላችሁ የመጣው። በነገራችን ላይ እኔ ግሪን ነገር ደስ ይለኛል፣ ምክንያቱም አረንጓዴ ነገር ሀገሬን በቃ እንትን ስለሚለኝ ደስ ይለኛል ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው ውዶችዬ። እንግዲህ ዛሬ ጉዞ ላይ ነኝ ማለት ነው። እየተጓዝኩ ነው እንደምታዩት። ወጣ ብዬ አንዳንዴ መዳም ቤት ስንኖር በጣም በተለይ ሰው ሀገር ላይ የምንሰራ ሰዎች በብዙ ነገር እንጨናነቃለንና ያን ጭንቀት እንደው ገለል አድርገን መምጣት ያስፈልጋል፣ ወጣ ብለን ማለት ነው። በመነገራችን ላይ ብዙ የሚያስጨንቁ ነገሮች አሉን። ስንበላ፣ ስንጠጣ፣ ስንተኛ፣ ስንሰራ በብዙ ነገሮች እናስባለን፣ እንጨናነቃለን ማለት ነው። ሀሳብና ጭንቀት ሲበዛ ደግሞ ወደ በሽተኛነት ህመም ያመጣል ማለት ነው። እህቶች ራሳችሁን ጠብቁ፣ በጣም አትሰቡ፣ አትጨናነቁ። ምክንያቱም በጣም ሀሳቦች በተመላለሱ ሰዓት ራሳችንን እየጎዳን ነው የምንኖረው ማለት ነው። ምክንያቱም አረብ ሀገር የምትኖር ሴት ለራሷ ሳይሆን ለሌላ ነው የምትኖረውና እርግጥ የቤተሰብ ናፍቆት ምናምን ያሳስባል። ግን ቢሆንም ግን ያን ነገር የቤተሰቦቻችንን ናፍቆት እኛ ደህና ስንሆን ነው የምንገናኘው ማለት ነው። ቻል አድርገን ጠንከር ብለን ስንሰራ የቤተሰቦቻችንን ናፍቆት እንታገሰዋለን ማለት ነው። ስለዚህ ራሳችንን መጠበቅ ግድ ይላል። ራሳችሁን ጠብቁላለሁ ማለት ነው። ማለት ድሮ እንዲህ ይባል ነበር፣ ድሮ ይዳን ነበር ዳማከሴ ታሽቶ፣ አሁን መዲያን ቀረ ሽመርፌ ተወቅቶ ይላል ያገራችን ሰውና ምክንያቱም በፊት የሆነ ሰው ከተማ ሻይ ማለት የሆነ ዳማከሴው ምኑን ካሉ ይሻላል። አሁን ግን ሐኪም ቤትም ተሄዶ መርፌ ከኔና ተብሎ ምንም ህመሙ ዛው ላይ ነው የሚበረታውና ራሳችሁን ጠብቁ። ስደት ላይ መከራችሁን እያያችሁ እየለፋችሁ ነገ ሌላ ቀን ነው የተሻለ ህይወትን ለመግፋት ልጆቻችንን ጥለን ቤተሰቦቻችን ጥለን የተሰደድነው ለዓላማ ነውና ራሳችንን መጠበቅ አለብን። ማለት ራሳችንን ጊዜ የምንሰጠው ራሳችንን የምንጠብቀው ራሳችንን። በነገራችን ላይ አሁን ላይ ሳዑዲ አረቢያ እንደምታዩት ብዙ ነገሮች እየተባለ ነውና እህቶች ራሳቸውን እየተጨናነቁ መንገድ ለመንገድ እየወጡ ነው። ብዙ ሞትም በቢሮም በምንም እየሞቱ ነውና በአሰሪዎቻቸው። ግን ይሄ ሁሉ ማለት ነው እውነት ሀገራችን ለብዙ ተተርፍ ነበር፣ ታዲያ ተበቃ ነበር፣ ሰላም አጣች እንጂ ማለት ነው። ስለዚህ ይሄ ሁሉ በመጨናነቅ በብዙ ነገር ነው የሚከሰተውና አለቅጥ መጨናነቅን ሀሳብን በልክ ማድረግ አለባችሁ። ምክንያቱም የሰው ልጅ አያስብም አይባልም፣ ሰው ሆኖ ያስባል እንኳን አይደለም ቀርቶ ማለት ነው። ግን ሀሳባችንን በልክ ማድረግ አለብን ማለት ነውና ከመጨናነቅ ከሀሳብ ብዛት ሌላ ነገር ያስከትላል ማለት ነው። ለራሳችን ሲጀምር ለራሳችን ጊዜ መስጠት አለብን። ለራሳችን ቦታ መስጠት አለብን። አይምሮችንን በቀራችን ሀሳብ ስናበዛ ስንጨናነቅ ከዛ ሀሳብ ለመውጣት ራሳችን መፍትሄ መፈለግ አለብን። ራሳችንን ማረሳሳት አለብን። ምክንያቱም ህመም ላይ እንዳንወርቅ እዚህ ጋር ስራ ብዛት አለ፣ እዚህ ጋር ብዙ ነገሮች አሉና ያ ሲደራረብ ደግሞ እንትን ይላል ይበዛል ጫናው ማለት ነው። እና እንደዛ ነው እላችኋለሁኝ ውዶችዬ። እንግዲህ ላይክ እያደረጋችሁ ሸር እያደረጋችሁ ቻናሉን ሰፖርት አድርጉ። ማይ ቻናል ኢዝ ሰፖርት ፕሊዝ ኮሜንት ላይክ ሼር ኦኬ እላችኋለሁ። እና ላይክ እያደረጋችሁ ላይክ የለም ላይክ የተስገቡ ላይክ አድርጉ።
እና እኔም ጉዞዬን ቀጥያለሁ በዚህ ሙቀት እላችኋለሁኝ። በነገራችን ላይ ውጭ ላይ የምትሰሩ ወንድሞቻችን አላህ ይጠብቃችሁ። በጣም ሙቀቱ በጣም ከባድ ነው። ኢማራት የምትሰሩ እንደዚህ መዝራ ምናምን የምትሰሩ ራሳችሁን እየጠበቃችሁ፣ ምክንያቱም ሙቀቱ እውነት ያምናው ይብሳል እንል ነበር። አሁን ደግሞ ያለንበት በጣም ሙቀቱ ካሁኑ በጣም ብሷልና ራሳችሁን መጠበቅ አለባችሁ። እህቶችም ራሳችሁን ጠብቁ። ሁላችንም ራሳችንን መጠበቅ አለብን። ሙቀቱም አስቸጋሪ ሆኗል። አሁን ላይ በጣም ከባድ ነው እላችኋለሁና ላይክ አርጉ እንጂ ያረ ላይክ አርጉ እና እህቶቼ ማለት ነው። በነገራችን ላይ ስደት ብዙ ነገር ያስተምራልና ከዚህም ብዙ ነገርም ደግሞ ያጎላል። እውነት ለመናገር አንዱ ይሳካለታል ማለት አንዱ ጥሩ ነው ማለት ሌላው ጥሩ ነው ማለት አይደለም። ግን ቢሆንም ግን ነገሮች ሁሉ አላህ የፈቀደው ነው፣ ፈጣሪ የፈቀደው ነው ብለን ነገ ሌላ ቀን ነው ብለን መታገስ አለብን ማለት ነው። ነገ ሌላ ቀን ነው ብለን ራሳችንን መጠበቅ አለብን ማለት ነው። በሀሳብ በጭንቀት በመጨናነቅ በሀሳብ ራሳችንን መጉዳት የለብንም። ምክንያቱም ተተጨናነቅ ከተጎዳን በሀሳብ ቢያንስ ነገ ማለት የሆነ ነገር እንኳን ቢያጋጥም መቋቋም አንችልም። ጠንካራ መሆን አለብን። ነገ ሌላ ቀን ነው፣ ነገም ይሄ ያልፋል፣ ነገ ደግሞ የተሻለ ነገር አገኛለሁ ብሎ በአላማ መጓዝን አለበት እንጂ በመጨናነቅ በማሰብ በቃ ራስን እየጎዱ በዚህ አይደለም ህይወት የሚቀየረው እላችኋለሁ። ምክንያቱም ህይወት አንዳንዴ ውጣ ውረዶች አሏትና ዝም ብላ ዱንያ አልጋ ባልጋ አይደለችም። የሰው ልጅ እስካለፈ የሰው ልጅ ብዙ ነገር እንትን ካላለ አይመችም እና ያን ነገር ደግሞ መታገስ በትዕግስት ማለፍ በቃ ነገ የተሻለ ነው በሰብር ማለፍ አለብን። እናቶች ራሳቸውን ጠብቁ። ከራስ በላይ ማንም የለም። ቅድሚያ ለራሳችሁ ስጡ። ለራሳችሁ ጊዜ ራሳችሁ ጊዜ ስጡ። ራሳችሁ ውደዱ። እውነት ራሳችሁ ውደዱ። ራሳችሁን ካልወደዳችሁ ሌላ ሰው የምትወዱበት ቦታ የላችሁም ማለት ነው። ለራሳችሁ ጊዜ ካልሰጣችሁ ደግሞ ለሌላ ሰው ጊዜ አትሰጡ ማለት ነው። ስለዚህ መማር ያለባችሁ በራሳችሁ ነው። ለራሳችሁ ጊዜ ከሰጣችሁ ለሌላ ሰው ጊዜ ትሰጣላችሁ። ለራሳችሁን ከወደዳችሁ ደግሞ ሌላ ሰው ትወዳላችሁ። ራሳችሁን እየጎዳችሁ ግን ለሌላ ሰው አደርጋለሁ ማለት ይሄ ጥሩ አይደለም። ቅድሚያ ለራስ ነው። ራስን መጠበቅ ነው። እኔ ስኖር ነው እንደዚህ የማደርገው፣ እኔ ስኖር ነው ይሄ ነገር የሚሳካው፣ እኔ ስኖር ነው ብሎ ማሰብ ቅድሚያ ለራስ። ከራስ በላይ ማንም የለ። ሁሉም ነገር ይቀራል። ራስ ከተጎዳ ራስ ከታመመ አንድ ሰው ያበለቤቱ ከታመመ ለዛ ሰው ሆናለሁ አይልም። ብቻም ሰው ታሞ ለዛ ሰው ሰጥቼ እሰጣለሁ አይልም። ግን ቅድሚያ ራሳችንን መጠበቅ አለብን ማለት ነው። ላይክ አድርጉ፣ ሼር አድርጉ፣ ፕሊስ ሰብስክራይብ አድርጉ፣ ማይ ቻናል ሰፖርት አድርጉ እላችኋለሁ። ላይክ የለም ስገቡ ቢያንስ እንኳን ላይክ አድርጋችሁ ተው እና ውዶችዬ ማለት ነው። እና እኔም ጉዜን በዚህ ሙቀት አላቋረኩም፣ እየሄድኩ ነው። አንዳንዴ ቤትም ስራ እንትን ተጠራቅሞን ባገኝም እንደዚህ ወጣ ብሎ አለ አይደል እንዴ ለምን ማለት መተን በቃ አንድ ቤት ብቻ ስንሆን የሆነ ሌላ ነገር በቃ የተለየ ነገር ያለ አይመስለንም። እንደዚህ ወጣ ስንል ሙቀትም ሆነ ምን አንዳንድ ነገሮችን አይተን እንጆይ አድርገን እንመጣለን ማለት ነው። ስለዚህ በቃ በዚህ ሙቀት እኔ ደግሞ እንደዚሁ ሾፍ እያደረኩኝ በመሀልም መኪናው ያው ታውቃላችሁ እንግዲህ ቀይ መብራት እንትን ሲል እንቆማለን። እንደዚሁ እያልን ብቻ ገና እየተጓዝን ነው። አብራችሁ ይዘና ፈታ እያላችሁ እንደሆነ አብራችሁ እየተጓዛችሁ እንደሆነ ተስፋ አደርጋለሁ። አብራችሁኝ ተዝናኑሽ ሰምታችኋልና እንደዚህ አይታየት እያረግን እየሄድን ነው ማለት ነው። ያው ፈጠንም ብንል እንግዲህ ያው እዛ ሀገር ቀስ ብሎ እንትን ማለት አይቻልም። ላጠላጠ ነው እንግዲህ ያው በእንትኑ በተሰጠው ስፒድ አንፃር ማለት ነው።
እና ላይክ አርጉ፣ ሸር አድርጉ፣ ሰፖርት አድርጉን፣ ቻናሉን አበረታቱን ማለት ነው እላችኋለሁኝ። እንግዲህ እኔም በዚህ በረሃ እንደዚህ እየሄድኩ ነው ማለት ነው ያለንበት። ደስ ይላል መንገዱ ምናምን በጣም ደስ የሚል ነው ማለት ነው። ላይክ አርጉ፣ ሸር አድርጉ፣ አብራችሁኝ እየተዝናናችሁ አብራችሁኝ እየሄዳችሁ እንድታስፋ አደርጋለሁኝ። ብቻ ከእናንተ የሚጠበቀው ፕሊስ ከዚህ ቪዲዮ ፕሮፋይልን ተጭናችሁ ወደታች ወረድ ብላችሁ ስታው ጥሩ ጥሩ ቪዲዮዎች የምትማሩበት ቪዲዮዎች አሉላችሁና እየገባችሁ ቪዲዮውን ማለት ነው አበረታቱኝ። እንደ ድሮ እይታው ይመለስልኝ ማለት ነው። ስለዚህ ወደታች ወረድ ስትሉ አለ ማለት ነው እዛ ጋር ታገኙታላችሁ እየገባችሁ። አዲስ ቪዲዮ ደግሞ ኢንሻአላህ እመጣለሁ ፈጠን እያልኩኝ ያው በስራ ምክንያት ነው። ላይክ አድርጉ። ያው ቪዲዮውን እንግዲህ ሀሳብ ካላችሁ ኮመንት መስጫው ክፍት ነው። ኮመንት መስጠት ትችላላችሁ፣ ሀሳባችሁን መግለጽ ትችላላችሁ። ከናንተ ግን የሚጠበቀው ላይክ የጣት ምልክቷን አርጉ፣ ሸርም አድርጉ፣ ሰብስክራይብም አርጉ፣ ቤተሰብ ሁኑ ማለት ነው እላችኋለሁ። እኔም እንደዚህ ያው እንግዲህ እየተጓዝኩ ነው እና እህቶቼ ራሳችሁን ጠብቁ ነው የምለው። ራሳችንን መጠበቅ አለብን። ራሳችንን ካልጠበቅን ማንም አይጠብቅልን እላችኋለሁና በቃ የዛሬው ጊዜ እንግዲህ ገና ወደ ቤት የማልደረስኩኝ አብራችሁ የተጓዙ አብራችሁ የተዝናኑ እላችኋለሁኝና ይሄን ይመስላል ቆይታዬ ማለት ነው። በጣም መጨረሻ ላይ ወደ ባህር ቦታ ሀርቁ ባሏኝ ማየት አድርጌ መጣሁ። ብቻ ደስ ይላል። እንግዲህ ውዶችዬ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ኮመንት አድርጉ። ኮመንት መስጫው ስለ አዲስ የሆናችሁም ሰብስክራይብ አድርጉ፣ ላይክ አድርጉ። እውነት ለመናገር ላይክ አድርጉ ማለት ነው እና በቀጣይ ማለት ነው በቀጣይ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ ማለት ነው። ደህና ሁኑልኝ ማለት ነው። እዚህ ጋር ሰናበታችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ጊዜ። በአዲስ ቪዲዮ እንገናኛለን።